ካሳይ አራቱ የተከላካይ ክፍል ተጫዋቾች ናቸው። ጋቶች ፓኖም ዛሬ ወገኔን ተክቶ ወደ ሜዳ ገብቷል። አመሰግናለሁ። የ4-4-2 ፎርሜሽን ከጨዋታ ይላለው የሚቀበለው ተጫዋች እየፈለገ ይገኛል። ጥሩ ኳስ በግራ መስመር አቅጣጫ መጀመሪያ ተከላካዩ እንደምንም ብሎ አቤል ያለው ጥሩ ኳስ አሻግሮለታል። መስፍን ለመግባት ጥረት እያደረገ ይኮናል። አታደለ እግሩ ነብስ እንደገና ደጋግሎ የመጀመሪያ ጎል የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ገና 6ኛው ደቂቃ ላይ የመጀመሪያው ጎል አስቆጠሩ። ተምራዘው የኢትዮጵያ ብሔራዊ ቡድን ዋሊያው ከሰሜን ብሔራዊ ቡድን ከሰሜን ብሔራዊ ፓርክ በመውጣት አዞቹን በዳግም ምስል እይታ እንደምትመለከቱት ከቀይ መስመር አቅጣጫ እንዴት ነው ዋሊያዎቹ አሰልጣኝ አቶ ከሳጥን ውጪ እንደምንም ብለው ኳሱን ሳተሜንድ ፕሪንሲፔዎች የሚገርም ቆንጆ አስተላለፍ ካርዶሶ ኳሱን ሰንጥቆ አቀብሎታል። በሚያምር ሁኔታ ከባድ ኳስ ይመስላል። አበከር ኑራ ኳሱን ወደ ውጪ የሲዳማ ቡና አምበል ያሬድ ኳሱን በረዥም ለሲዳማ ቡና ጓደኛው መስፍን ታፈሰ በግራ መስመር መስፍን አታለለ። መስፍን እንደገና ኳስ ወደ ኋላ መለሰ። የተሻማ ኳስ ማቲያስ ግብ ጠባቂው ና ባልደረባዬ ሰለሞን አዲሱ የማዘምቱ ተመታ፣ ተገጨ። እንደገና አቤት! ለኢትዮጵያ ብሔራዊ ቡድን ጥሩ አጋጣሚ ነበር።
አቤል ያለው ቅጣት ምቱ ተመታው ኳስ ውጪ ማለት ነው። እስካሁን በነበሩ የመጀመሪያው 44 ደቂቃዎች ውስጥ ሙሉ በሙሉ ማቻል በምስል ዳግም ምስል እይታ ላይ በሆኑ ሰዓት የቸርነት ጉግሳን ጎል እየተመለከትን ነው የምንገኘው። በአሁኑ ሰዓት እጅግ ከመስፍን ታፈሰ በግሩም ሁኔታ የሚገርም ፍቄ ቦክስ ቱ ቦክስ ከመስመር ወደ መስመር የያሬድ ባዬና ቸርነት ማነው መስፍን ታፈሰና የቸርነት ጉግሳ ከመስመር ወደ መስመር ኳሱን የሚያሻግሩበት መንገድ እጅግ አስገራሚ ነው። እንደነበር ስደተኛው ብሔራዊ ቡድን ሲባል እንደነበር እናስታውሳለንና ያንን ስም ያስቀየረ ስቴዲየም ነው ድሬዳዋ ዓለም አቀፍ ስቴዲየም እና ምንድነው ክሬዲት ይገባዋል ለስቴዲየሙ። ኢትዮጵያ ውስጥ ያለ ብቸኛው ስቴዲየም። ጥሩ ኳስ ከናን ማርክነህ በግሩም ሁኔታ አለፈ። ከናን ማርክነህ ለቸርነት ጉግሳ ከሳጥኖች አብላለው መስፍን አደጋ ክልሉ ላይ መስፍን ታፈሰ ቸርነት ጉግሳ መለጠው። መስፍን ታፈሰ ሳጥን ውስጥ ያሻገረው ኳስ ስር የወደቀው ሳኦ ቶሜን ፕሪንሲፒ በእግር ኳሱ ግን ያን ያክልም ረጅም ርቀት ስትጓዝ ተመልክተን አናውቅም። ከረጅም ርቀት የመጣው ኳስ ነገር ግን በግብ አግዳሚ ብረት ላይ ገና ሳኦ ቶሜን ፕሪንሲፒ ጥሩ ኳስ ለመግባት ጥረት እያደረጉ ይገኛሉ። ሳኦ ቶሜን ፕሪንሲፒ በረጅም የመታው የመጣው ኳስ ጥፋት ሰርቶ ነው ወይስ እንዴት ነው ያየው? ድካም ሲመጣ መነጫነጫ ያመጣል፣ ጨዋታ ያበላሻል። በጣም አሁን ራምኬል ጀምስ ሲሳሳተው ኳስ አደረገው ክልሉ ላይ አቡበከር ኑራ ግን እንደምንም ብሎ እንደገና ሌላ ኳስ ሳኦ ቶሜን ፕሪንሲፒ። ነገር ግን ተመልካቹም እንደምትመለከተው ዘና ብሏል። ግማሹ ፀሐይ ነው፣ ግማሹ ጥላ ነው። የሳኦ ቶሜ ፕሪንሲፒ የመጀመሪያውን ጨዋታ ሲጀምሩ በወረቀት ጥሩ ኳስ አቤል ያለው ነገር ግን ኳስ እንደምንም ተደርቦበታል። ቸርነት ጉግሳ ከሳጥን ውጪ። ቸርነት ጉግሳ የሚመታው ይመስላል። ቸርነት ጉግሳ መቀላቀሏን ያረጋገጠች ሀገር ሆናለች። ግን ብሔራዊ ቡድን ሲመጣ ብራውኑን አስለቅቆታል። ማዘምቱ ተመታ። ቀላል ኳስ። የጎሏ ባለቤት ቸርነት ጉግሳ በከቤ ብዙነህ ተቀይሮ ይወጣል። የትውልድ ሽግግር ማለት ነው። መሐመድ ማዕሩፍ ጨዋታው መጠናቀቁን በፊሽካቸው አብስረዋል።